ሚአዳም ሾው በዚህ ዝግጅት ፋሽን፣ ጤና፣ ወቅታዊ ስነ ውበትና ማህበራዊ ያኗኗር ዘይቤ ይዳሰሳሉ፣ ይተነተናሉ። ሚአዳም ሾው ሰላም ጤና ይስጥልኝ። ይህ ሚአዳም ሾው ነው። አብራችሁ የምቆየው ሉአም ነኝ። ለአንድ ሀገር እድገት ወሳኝና ዋነኛ ከሆነ ውስጥ አንዱ የሥራ ፈጠራ ነው። የሥራ ፈጠራ ሲኖር በዛው ልክ አዳዲስ የሥራ እድሎች ይፈጠራሉ። በዛሬ ፕሮግራማችን ላስቃኛችሁ የወደድኩት አንድ በማህበራዊ የሥራ ፈጠራ ዘርፍ የሚመደብ የጽዳት አገልግሎት የሚሰጥ ድርጅት ነው። ጃምቦ የጽዳት አገልግሎት በስራ ቦታቸው ላይ ተገኝቼ ያደረኩትን ቆይታ ተከታትለን እንመለስ። ጃምቦ ጠቅላላ የጽዳት አገልግሎት ጠቅለል ያለ የጽዳት አገልግሎት የሚሰጥ ድርጅት ነው። ያ ማለት የተለያዩ ሴክተሮች አሉ። እነሱም አንደኛው ኮምፕሊት አውቶ ኬር የምንለው ነው። ትንሽ እዚህ ሀገራችን ላይ ከተለመደው ትንሽ ወጣ ያለ ጠቅላላ የመኪና እንክብካቤ ማለት ነው። በሁለት ወርክሾፖች ነው የምንሰጠው። እሱን መኪናን ነቃቅሎ በጽዳት ረገድ ወደ አዲስነት ኦልሞስት ወደ አዲስነት የመቀየር ስራ ነው የምንሰራው። ከዛም በተጨማሪ በወርክሾፖቻችን ውስጥ የፀጉር ማቆረጫ አለ፣ የጫማ መጥረጊያ አለ፣ ሸሚዝ መተኮሻ አለ፣ ካፌዎች አሉ። ሰው ኢንተርቴን እያደረገ መኪናውን እንዲያሳጥብ ማለት ነው። ሌላ ሁለተኛ የምንሰጠው ሰርቪስ ፈርስት ክሊኒንግ የምንለው ነው። ፈርስት ክሊኒንግ ማለት አንድ ቤት ወይም አንድ ህንፃ ከኮንስትራክሽን በኋላ የመጨረሻው ስራ የሚሆነው የጽዳት ስራ ነው። ያም የኛ ስራ ነው ማለት ነው። ስለዚህ ሁሉም ኮንስትራክሽን ወይም ቤትም ሊሆን ይችላል፣ ህንፃም ሊሆን ይችላል፣ ከኮንስትራክሽን በኋላ ጽዳት ስለሚያስፈልገው ያንን የምንሰራበት ሴክተር ነው። ሶስተኛው ዲስኢንፌክሽን የምንለው ነው። አሁን በዚህ ሰዓት በስፋት እየተሰራ ያለው ለኮቪድ-19 በተለያየ ሁኔታ ላይ ይሄንን የዲስኢንፌክሽን ስራ እንሰራለን። አሁን ለምሳሌ በቅርብ ጊዜ ትምህርት ቤቶች የዲስኢንፌክሽን ሰርቪስ እየሰጠን ይገኛል። ሌላው የካርፔት ኤንድ ሶፋ ክሊኒንግ ሰርቪስ የምንለው ነው። ምንጣፍና የሶፋ ጽዳት ማለት ነው። ከዚህ በፊት የተለመደው ምንጣፍ እንዴት ነው የሚጸዳው? ወይ ቤት ውስጥ በማይመች ሁኔታ ይጸዳል፣ ወይ ደግሞ ላቫጆ ተወስዶ ይጸዳል። እኛ ግን አሁን ቤት ውስጥ ምንጣፍ ቢቆሽሽ ሄደን ቦታው ድረስ ወስደን ወርክሾፓችን አምጥተን አጥበን አድርቀን ፕሮፌሽናሊ ወደ ቤቱን መልሳለን። ስለዚህ ያው ዴሊቨሪ ሰርቪስን ያካተተ ነው። ሁለተኛው ሶፋ ክሊኒንግ የምንለው ነው። 2 ሰዓት ውስጥ አጥቦ የሚያደርቅ ማሽን አለ። በዛ መሰረት እዛው ቤት ውስጥ እናጸዳላቸዋለን ማለት ነው። ይሄ ሌላኛው ሴክተራችን ነው። ሌላኛው ደግሞ አራተኛው ሴክተር የጃኒቶሪያል ሰርቪስ የምንለው ነው። አንድ ቢሮ፣ ህንፃ፣ አፓርትመንት ሊሆን ይችላል። ሰዎች ከመግባታቸው በፊት ቢሮ ውስጥ ለምሳሌ ሰራተኞች ከመግባታቸው በፊት ሁሉ ጊዜ የቀን ተቀን ጽዳት አለ፣ ዴይሊ ቤሲስ የሚሰጥ ማለት ነው። በኮንትራክት ያንንም የጽዳት አገልግሎት እንሰጣለን ማለት ነው። ስለዚህ የተለያዩ ሴክተሮች አሉ፣ እነሱ ነው የምንሰራው። ጃምቦ ይሄንን ይመስላል በአጠቃላይ። ይሄ ሰርቪስ ሀሳቡ ሲመጣል ትክክለኛውን ቢዝነስ ማወቅ ነው የሚጀምረው። ገበያው ላይ ደግሞ ምን አይነት ተቀባይነት ይኖረዋል የሚለውም ጥያቄ አለ። ያንተ የመጀመሪያ እርምጃ እንዴት ነበረ? በመጀመሪያ ሳጠናው ቁጭ ብዬ እንግዲህ የሥራ ፈጠራ መጀመሪያው ቁጭ ብለሽ ራስሽን መጠየቅ ነው። ያንን ስጠይቅ የማያልቅ ስራ ምንድነው ብዬ ስጠይቅ በአለም ላይ
ማጽዳት ሰው ልጅ ባለበት ቦታ ሁሉ በዚህ ዓለም ላይ እስካለ ድረስ ቆሻሻ ይኖራል እሱን ነገር ማስወገድ ነው የኔ ስራ ብዬ ተነሳው ስለዚህ ሴክተሩን ሰፋ አድርጎ በተለያየ አይነት ሁኔታዎች እየቀየሩ መስራት ስለሚቻል ይሄን ሴክተር የመረጥኩበት ምክንያት ያን ስራ ያጡ ሰዎችን ስራ መስራት እየፈለጉ የስራ ልብ ያላቸው ቤት ውስጥ የተቀመጡ ሰዎችን አጥቶ ስራ ማሰራት አላማ ያርቄ ስለተነሳ ስለዚህ ብዙ ሰዎችን ሊያካትት የሚችል ስራ ምንድነው ብዬሳይ እንግዲህ ይሄንን ሴክተር መርጫለሁ አሁን ትንሽ ላግዛቸው እየሄድኩኝ ነው መልካም ቆይታ ወጣቱ በጣም እየተፈተነበት ያለው ነገር ነው ስራ ማጣትና እናንተ ጋር ሲቀጠሩ በምን አይነት መስፈርት ነው ያው የስራ ልብ ያለው ሰው ነው የምንፈልገው በተለያየ ሁኔታ እንፈትሸዋለን የስራ ልብ ካለው እንቀጥረዋለን ስራ መስራት መፈለግ ማለት ነው መቻል አይደለም መቻልኛ ልምዱን እኛ እንሰጠው መፈለግ ግን ያው ራሱ የተቀጣሪው ተግባር ስለሆነ ስራ የሚፈልግ ሰው የስራ ልብ ያለው ሰው ነው የምንፈልገው ያ ነው መስፈርታችን ከዛ ከመጣ በኋላ ባግባቡ ትሬን እናደርገዋለን ወደ ስራ እናስገባዋለን ማለት ነው ይሄ ሁላ ሰርቪስ ኢትዮጵያ ውስጥ አለ ግን አንድ ላይ ያለበት ቦታ ግን ብዙ የለምና የምትፈልጉትን ደንበኛ ወይም ተጠቃሚዎችን ማግኘት ላይ የነበረውን ሂደት ብትነግረን ሰርቪሱ ተበታትኖ ይሰጣል አዎ በደንብ ይሰጣል ግን አንድ ላይ ስናረጋው በነገራችን ላይ ብዙ ያልተሰራ ነገር አለ ያስባሉ እዚህ ሀገር አንድ ላይ ጠቅላላ አድርጎ ያልተሰሩ ብዙ ቢዝነሶች አሉ ስለዚህ ያንን ነገር ሰተን ወደ ገበያ ስናመጣው ይሄን ጃምቦን ይሄንን ሰርቪስ ይሰጣል ብለን ወደ ገበያ ስናመጣው ብዙም መስራቱ ነው መጀመሪያ ካምፓኒውን ቢልድ ማድረግ ነው እንጂ ብዙ ጥረት የፈለገብን ወደ ገበያ ካመጣነው በኋላ ግን ብዙም ያው ደንበኞቻችንን የማግኘት ብዙም ፈተና እንደደረሰብንም ግን ቢሆንም ማስታወቂያዎች ብዙ ሰርተናል ሞር ለሰው ለማስተዋወቅ እንዴት ህይወትን እንደሚያቀል በአንድ ቦታ ላይ ነገሮችን ጊዜን የሚቆጠባል ያው ጊዜ ማለት ደግሞ ገንዘብ ነው ያን ነገር እንዴት እንደሚቆጠብ በተወሰነ መልኩ በማስታወቂያዎች ሰርተናል ስለዚህ በዛ መልኩ ደንበኞቻችንን ለማግኘት ሞክረናል ሴልሶች አሉ ሞር ሰው አንድ ጊዜ ከሰማው በኋላ የመጀመሪያው ምርጫ አድርጎ ወስደናል ለዛም ብዙም አልተቸገርንም ብዙ ጊዜ አዲስ ቢዝነስ ሲጀመር ከብርም ከማፍሰስም ሌላኛው ደግሞ ሐሳብህን ነው የምትሸጠው የመጀመሪያው እርምጃ ወደ ተግባር ስትሄድ እንዴት ነበር እቃዎችን ከመፈለግ አንፃር ወይ ሰዎችንም ከማናገር አንፃር ማለት ነው ያው ስቴፕ ባይ ስቴፕ ነው ሁሉም ነገር ነው በአንድ ጊዜ አይሆንም ሮምን ባንድ ያልተገነባቸው በአንድ ጊዜ የሆነ ነገር የለም ቀስ እየተባለ ነው ያው ከታች ተነስቼ ስለመጣው ያንዳንዳው ነገር ሴቭ እያደረኩ ነው የመጣው ገንዘብም ቢሆን እቃቱንም ቢሆን ቀስ ያልኩ ሴቭ እያደረኩ ነው የመጣው በአንድ ጊዜ ነገሮች አይሆንም ግን በሂደት ነገሮችን ማሽነሪም ሊሆን ይችላል ቦታ ማስተካከል ሊሆን ይችላል ለዛም ይሆኑ ገንዘቦች ሊሆን ይችላሉ ቀስ እያልኩ ያጠራቀምኩ ነው የመጣው ቀስ ብሎ ያለውን ነገር ደንብ ፍሩትፉል ይሆናል ብዬ ማላስብ ቀስ እያልኩ ነው ነገሮችን አሰባስቤ ገንዘብም ቢሆን ማሽነሪዎችም ቢሆን በሂደት ነው ነገሮች እና ያው እንግዲህ ፈጣሪ ከጃምቦ በፊትም እዚህ ዘርፍ ላይ ነበርኩኝ ከድሮም ጀምሮ ሰራው ነበር ግን በትንሹ ነበር መስራው ግን ሳይድ ቢዝነሶች ግን ገንዘብ ሊያመጡ የሚችሉ ይሄንን ቢዝነስ ሰፖርት የሚያደርጉ አላማው ትልቅ ስለነበር
ከትንሽ ስለተነሳ በሱ ብቻ ሰርቫይቭ ማድረግ እንደማይቻል አውቅ ነበር ስለዚህ በጎን በኩል ሳይድ ቢዝነሶችን እየሰራው ከዛ ማገኛቸውን ገንዘቦች ወደዚህ ወደ ጃምቦ ክሊኒንግ ሰርቪስ ካምፓኒ ወደሱ ያስገባው ነው እንግዲህ ሌላ ቢዝነሶች ብዙ ቢዝነሶች ነካክቻለሁ ግን ዋናው ዓላማው ይሄን ድርጅት መመስረት ስለነበረ ብዙ ቦታ ገብቼ ብዙ ነገር ሰርቻለሁ ስራ ፈጣሪዎች ገና ሲፈጠሩ ስራ ፈጣሪዎች ሆነው ነው የሚፈጠሩ ወይስ በሂደት ነው ስራ ፈጣሪዎች የሚሆኑት ብለህ ነው የምታምነው ምክንያቱም ይሄ ጥያቄ የብዙ ሰውን አስተሳሰብ ሊቀይር ይችላል ብዬ ስለማስብ ነው ለወጣቶች አንድ የምናገረው ነገር መሰለሽ ስራ ለመፍጠር በመጀመሪያ ተረጋግቶ መቀመጥ ያስፈልጋል ስለዚህ የተወሰነ ነገር ይሄ ዳይሬክትሊ ምክር ነው የተወሰነ ጊዜ የሚበሉት ሊሆን ይችላል ቢጠጡም እንትን ሊሆን ይችላል የሚኖርበትን ነገር ካስተካከሉ በኋላ ለተወሰነ ጊዜ ተቀምጠው ራሳቸው መጠየቅ አለባቸው ማንነታቸው እኔ ማን ነኝ ምን ማድረግ ይችላል የሚለው ብዙ ጊዜ እኛ ሀገር ያው የቀን ተቀን ህይወትን ለማሸነፍ እንቀሳቀሳሉ ሰዎች ስለዚህ ለመፍጠር በመጀመሪያ የተወሰነ ነገር መሟላት አለበት ያ ማለት ሰው ልጅ የሚያስፈልገው ምግብ ሊሆን ይችላል ጠጣ ነገር የሚኖርበት ሊሆን ይችላል ያ ነገር ግን የተወሰነ ጊዜያቸውን ወስደው ለዛም ይሆናቸውን ገንዘብ ካስቀመጡ በኋላ ቁጭ ብለው ራሳቸውን ከጠየቁ እኛ ኢትዮጵያውያኖች ነን በፊት እንፈጥር ነበር በድሮ ዘመን ታሪክ ያሳያል መፍጠር እንችላለን በጣም ጭንቅላት አለ ግን ተረጋግተን መጀመሪያ ተቀምጠን ማንነታችንን ማወቅ መቻል አለብን ማንነታችንን ስንጠይቅ ነገሮችን መፍጠር ማሻሻል ማስተካከል እንችላለን ስለዚህ መጀመሪያ ስራ ፈጣሪ ለመሆን ቁጭ ብሎ ማሰብ ያስፈልጋል ማን ነኝ ብሎ ራስን መጠየቅ ያስፈልጋል ከዛ በኋላ ግን ሁሉም ነገር በሂደት ነው የሚሆነው ግን ዓላማውን መጻፍ ያስፈልጋል ዓላማውን ጽፎ ከታች ተነስቶ ዓላማውን ለማሳካት የተለያዩ ቦታዎች ሊገባ ይችላል ተገብቶ ግን ያቺን ዓላማ ለማሳካት መሞከር ነው ብዬ አስባለሁ ኢንተርፕረነር ማለት እንግዲህ ይሄ ይመስለኛል ምክንያቱም ሰው የማይችለው ነገር ይሄ ነገር ሌላ ሰው ስለሰራው እኔ ሰራዋለሁ ማለት ሳይሆን ራሱ ምን ይችላልው እኔ ምን ላይ ብቁ ነኝ እንዴት ነው አስተሳሰቤ እስከዛሬ መጣሁበት ነገር ምን ይመስላል የሚለውን ነገር ቁጭ ብሎ ማየት ይቻላል መጀመሪያና ከዛ በኋላ ነው ነገሮችን ያሻሻለ ያስተካከለ ወደሚፈልገው ዓላማ የሚደርሰው ያስባል ተመልካቾቻችን በቆይታችን ዘና ያላችሁ እንደሆነ ተስፋ አደርጋለሁ ቀደም መኪና አጥበናል እንግዲህ አሁን ደግሞ አረፍ ብዬ ጫማዬን ያስጠረኩ ነው አሁንም አላበቃንም አብራችሁን ቆዩ እነዚህ ነገሮች በቃ ያጋጥሙናልና በዚህ መልኩ ብናልፋቸው የምትለው አጋጣሚ ካለ እጅግ በጣም ብዙ አጋጣሚዎች አሉ ይሄ ነው ብለን ብንዘረዝረው ላይ በጣም ይችላል ቀኑ ግን እጅግ በጣም ትግስተኛ መሆን ያስፈልጋል ያለ ትግስት ምንም ነገር ማድረግ አይቻልም በጣም ብዙ ፈተናዎች ያጋጥማሉ እነሱን ፈተናዎች ግን በትግስት ማለፍ ነው ለምን ዓላማ ስላለ ለዓላማው የሚገዛ ሰው ምንም ነገር ቢመጣ በትግስት ነገሮችን በብልሃት ማሸነፍ ይችላል ያው ትግስት እንግዲህ አባትና እናቶቻችን ብዙ አስተምረውናል ስለዚህ በትግስት ነገሮችን ማስተካከል እንችላለን ለዓላማችን መድረስ እንችላለን ጃምቦ ትንሽ ለየት ያለ ስም ምን ማለት ነው ጃምቦ ያው በአጠቃላይ ስናስበው ተለቅ ያለ ነገር ይታያል ጃምቦ ጠቅላላ የጽዳት አገልግሎት ከዚህ ባሻገር አሁን በቅርብ ጊዜ የሚወጣ የሥራ ዘርፍ አለ ያው በዚሁ ስም ሆኖ ጽዳትን በተመለከተ ነው ለ100,000 ወጣቶች በትንሹ ስራ እድል የሚፈጥር ነው በእኛ ስር ሆኖ 100,000 ወጣቶች 95% ሴቶች የሚሰሩበትን
የስራ ዕድል የሚፈጥር ዘርፍ አዘጋጅተናል እንግዲህ ከመንግስትም አካል ከልጆችም ጋር እየተነጋገርን ነው እዛ ላይ በደንብ እየሰራን ነው እሱ ይሳካል ብዬ አስባለሁ ወጣቱን ለማንሳት ነው ዋናው የጃምቦ ዓላማ ቤት ውስጥ የተቀመጠ አንድ ወጣት እንዳይኖር ዓላማው እንግዲህ የሰራን ነው እንግዲህ ዓላማችን እኛ ትልቅ ነው እሱን ደግሞ እንከተላለን የዛሬ ፕሮግራማችን ይህንን ይመስል ነበር ከቆይታችን ቁም ነገር እንዳገኛችሁና እንዲሁ ደግሞ በስራ ፈጠራ ላይ ሐሳብ ያላችሁ ሰዎች አንድ እርምጃ ወደፊት እንዳስኬዳችሁ ተስፋ አደርጋለሁ አብራችሁኝ ስለነበራችሁ በጣም አመሰግናለሁ በሌላ ፕሮግራም እስክንገናኝ ቻው ሚአዳም ሾው በዚህ ዝግጅት ፋሽን ጤና ወቅታዊ ስነ ውበትና ማህበራዊ አኗኗር ዘይቤ ይዳሰሳሉ ይተነተናሉ ሚአዳም ሾው